ስሜት serious crime እንድትሰራ ያደርጋል decision is driven by emotions በስሜት የተነዱ ውሳኔዎች ከባድ የሆነ ወንጀል እንድትፈጽም ያደርጋል አንደኛው ይሄው ሙሳ ከባድ ወንጀል ነው የፈጸመው ሰው ነው የገደለው ጌታው ይቅር ይለዋል እሱም ይጸጸታል አክሲደንታሊ ነው ድንገት ነው አስቦበት አይደለም ሳያስበውም ቢሆን without planning it ከባድ ወንጀል ነው የሰራው ሱረቱ ዩሱፍ ሰዳችሁ ከቀሰስ ጋር በዚህ ልዝጋው ለዛሬ ሱረቱ ዩሱፍ ላይ ስትሄዱ ከባድ የሆነ ወንጀል እንድትፈጽም ያደረጋት ዩሱፍን 9 ዓመት እስር ቤት እንድትወረውረው ያደረጋት እሷ ሱረቱ ዩሱፍ ላይ መታቋት ሴት የሚኒስትሩ ሚስት ምንድነው እንደዛው ሁሉ ያደረጋት ታውቃለህ ስሜት እኮ ነው ሌላ ነገር የለም ስሜት እኮ ነው ለዩስ ጀነነ ነው ካለችው አንተ እኔ ወደ አልጋ ጠርቼውም ቢካለ ለዩስ ጀነነ he gonna be definitely gonna be in prison እስር ቤት ነው የሚገባው definitely ይገባታል አለች አስገባችሁ ከዛ ላውጣው እንኳን ብትልም አትችልበት እስር ቤት ነው የገባው ምንድነው ይሄን የሰራው ስሜት የሷ ስሜት ነፍስን የሚገድል ነው ስፒሪትን የሚገድል ነው ሙሳ ሰው ነው የገደለው ሙሳ ፊዚካል ቦዲ ነው የገደለው እሷ ደግሞ ስፒሪትን የሚገድል ወደ ዝሙት ስትጠራው ስፒሪትን የሚገድል ነገር ነው ለዛ ነው እኮ ረቢ አለ ዩሱፍ እኮ ነው አስጅኑ አሐቡ ኢለየ ሚማ يدعونني ኢለይ ሴቶቹ ከሚጠሩኝ ነገር ከዝሙቱ ከሚጠሩኝ ዝሙት እስር ቤት ይሻለኛል አለ በዘመናችን ሰጣየው እኮ ምን ችግር አለው አንድ ያድርጎ እኮ ለምንድን ነው እስር ቤት 9 ዓመት ቢታሰረው ነው አለ የዩሱፍ መረዳት ሌላ ነው አንድ ጊዜ በዝሙት መተኛት ነፍሴን መግደል ነው just ነፍሴን አውጥቼ እንትን ታርጌት አድርጌ መምታት ማለት ነው አላህ ሁላችንንም ከማንኛውም የስሜት ክፋት ሁላችንንም ይጠብቀን ራሳችንን ስሜታችንን መቆጣጠርን ራሳችንን የምናሳድግ አላህ አድርገን ወጣቶቻችንን በአጠቃላይ ከነፍስ ጭምር ስሜት ከሚነዳን ክፉ ነገር ሁሉ አላህ ያዝልን ስሜት ከሚነዳን ማንኛውም ነገር አላህ ከኛ ላይ ዞር ያድርግልን እሱ በረህመቱ ይከልልን ያ አኺል ከሪም